በህይወት ውስጥ ትልቁ ስኬት የሚጀምረው ሰዎች እንዲቀበሉና እንዲወዱ ሁልጊዜ ከጀርባቸው በመሮጥ ሳይሆን ማንም ሰው ሊተካው የማይችለውን ጠንካራ የግል ስብዕና በራስ ላይ መገንባት ስትችል ብቻ። በአሁኑ የኑሮ ፉክክር ውስጥ በየሄድክበት ሁሉ ተፈላጊና ተመራጭ መሆን የምትችለው የሰዎችን ጥልቅ ፍላጎት ቀድመ መረዳት የሚያስችልህ የስሜት ብስለትና ለራስ የገባኸውን ቃል የማታጥፍበት ትጋት ሲኖር፣ ራስን ዘውትር ከማስተማር ጀምሮ ይቅርባይ ልብን ማዘጋጀትና በሰዎች ህይወትም ላይ ከመፍረድ መቆጠብ የአእምሮህን ልዕልና ከማሳየቱም በላይ ሰዎች አንተ ጋር ሲሆኑ ሙሉ የደህንነትና የመረጋጋት ስሜት እንዲሰማቸው የሚያደርግ ትልቅ መሳቢያ መንገድ ነው። ታዲያ ዛሬ በማንኛውም የህይወት ዘርፍ ውስጥ የመጀመሪያው ተመራጭ ሰው እንድትሆን መንገድ የሚከፍቱልህን 10 ወሳኝ ስነ ምግባራዊ ጸባዮችን በተግባራዊ ምሳሌዎችም በዝርዝር እነግርሃለሁ ማለት ነው። ይህንን ዕውቀት በአስተሳሰብ ውስጥ ስታዋህደው ማህበራዊ ተጽዕኖህና የመደመጥ አቅምህ ከመቼውም ጊዜ በላይ በእጥፍ ከፍ ይላል ማለት ነው። እንደተለመደው ቻናሉን ሰብስክራይብ በማድረግ ይህንን ቪዲዮ እስከ ፍጻሜው እንድትከታተሉኝ በአክብሮት ተጋብዛለሁ። በቀጥታ ወደ መሰናዶ አመራለሁ። የመጀመሪያው በሰዎች ዘንድ ተወዳጅና ተመራጭ የሚያደርግ ባህሪ ጠባቂ መሆን ወይም ደግሞ ፕሮቴክተር መሆን የምንለው። ሰው ሁሉ የደህንነት ችግር አለበት። እንደውም በጥናት የሰው ልጅ መሰረታዊ ፍላጎቶቹ ከተሟሉለት በኋላ በቀጥታ የሚያሳስበው የደህንነቱ ጉዳይ ነው ይባላል። ታዲያ ሰዎች ሰውን የሚፈልጉት በክፍተታቸው ጊዜ እንደመሆኑ መጠን እናንተ ጠባቂ በመሆን ክፍተታቸውን ሸፍኑላቸው። የማወራው ስለ ጉልበት ወይም ደግሞ በተክለ ቁመና ፈርጣማ ሆኖ ሰዎችን ስለመጠበቅ አይደለም። ነገር ግን ሰዎች ለሚስጥራቸው፣ ስለነሱ ደህንነት፣ ስለ ሁሉ ነገራቸው ተጠንቀቁላቸው ወይም ጠብቁላቸው። ላለቃችሁ ስራው እንዳይሰረቅ ወይም በሌባ እንዳይኮረጅ እንደምትተጉ ታሳዩ። ለጓደኞቻችሁ ስለነሱ ኑሮ እንደምትጨነቁ ወይም እነሱ ላይ ከሚቃጣው ጥቃት እንደምትጠብቋቸው አሳዩአቸው። ይሄ ባህሪ ካላችሁ መቼም ቢሆን የማትፈለጉበት ምክንያት የለም። ምክንያቱም ትልቁን የሰው ክፍተትን መሙላት ስለቻላችሁ ማለት ነው። ይህ ከተፈላጊ ሰዎች ባህሪያት በግንባር ቀደምትነትም ይነሳል። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ውስጥ አብዛኛውን አሟልታችኋል ማለት ነው። በቀጣይነት የምንመለከተው ባህሪ ደግሞ ይቅርታን መልመድ ነው። ይህ ባህሪ በዛሬው ቪዲዮ ከምንመለከታቸው በሙሉ በትኩረት ልትመለከቱት የሚገባ ባህሪ። እስኪ ራሳችሁን ጠይቁ። በይቅርታ የምታውቁትን ሰው ምን ያክል ቦታ ትሰጡታላችሁ ወይም ምን ያክል ትፈልጉታላችሁ? ይሄ መልሱ ግልጽ ነው። ይቅርታ የታላቅ ሰው ባህሪ ምልክት ነው። ይቅርታን ስንመለከት በሁለት መንገድ ማየት ይኖርብናል። የመጀመሪያው ይቅርታ ማድረግ ሲሆን፣ ሁለተኛው ደግሞ ይቅርታ መጠየቅ። ስታጠፉ ይቅርታ መጠየቅን እንዳትፈሩ። ሰዎች ናችሁ። ያም በመሆኑ ደግሞ ከጥፋት የነጻ መሆን አትችሉምና ከስህተታችሁ በላይ ለሰዎች የሚያመው በጥፋታችሁ ላይ እንዳላጠፋችሁ መሆን ወይም ደግሞ ድርቅ ማለት ወይም ደግሞ መጨቃጨቃችሁ። ሰው አጥፍቶ ይቅርታ ከጠየቀ ከዚህ ሌላ ሊያደርገው የሚችለው ወይም ደግሞ የሚጠበቅበት ነገር የለም እንደማለት ነው። በተመሳሳይ ደግሞ እኛ ይቅር መባልን በምንፈልግበት ልክ ሌሎችንም እንደኛ ሰው መሆናቸውን ወይም ደግሞ መሳሳታቸውን አምነን ይቅርታ የሚያደርግ ልብ ሊኖረን ይገባል። የኛ ጥፋትን ብቻ ሳናቅ ወይም ተሳስተንም ሆኖ የሌሎች ስህተቶችም ቢሆን በኢላማ ወይም ደግሞ በመሳሳት ሳይገባቸው የተሳሳቱም አድርገን አንቁጠር። በቃ ሰዎች መሆናችን መሳሳታችንን ይናገራል። መሳሳት ወይም ማጥፋት ደግሞ በይቅርታ መመለስ ወይም ይቅርታ ማድረግ የህይወት ዘይቤ ልናደርገው ይገባል። ይህ ባህሪ ካለን ከተፈላጊ ሰዎች ባህሪያት ውስጥ ሌላኛውን ማሳካት ችለናል ማለት ነው። ቀጥሎ የምንመለከተው ደግሞ ፈራጅ አለመሆን ነው። ይሄ እንግዲህ እጅግ አስደናቂ ባህሪ ነው። ከላይ ከጠቀስናቸውም ነገሮች ጋር በቀጥታ የሚገናኝ ነው። አንድ ሰው በህይወቱ ምን ሊገጥመው እንደሚችል፣ በምን አይነት መንገድ ውስጥ ሊያልፍ እንደሚችል ወይም ደግሞ ምን ሊያደርግ እንደሚችል ማመን መቻል። ታዲያ እኛ በዛ ሰው ቦታ እስካልሆንን ድረስ ያ ሰው የወሰነውን ስላልወሰንን ምንም ዋስትና የለንም። ስለዚህ በሰዎች ህይወት ላይ በሰማነው ወይም ደግሞ ባየነው ነገር መፍረድ ማቆም መቻል አለብን። ሰዎች አጠገባችን ሲሆኑ ኩነኔ ወይም ኃጢአተኛ እንደሆኑ እንዲሰማቸው ካደረግናቸው ከኛ ይርቃል። ከሚከሳቸው ሰው ጋር በፍጹም አብሮ ማሳለፍ አይፈልጉም። ስለዚህ በሰዎች ዘንድ ተፈላጊ ለመሆን በትክክል ማዳበር ከሚጠበቁብን ባህሪያት መካከል በሶስተኛነት የምናስቀምጠው እንግዲህ ፈራጅ አለመሆን ነው ማለት ነው። ቀጣዩ ደግሞ የስሜት ብልህነት።
የስሜት ብልህነት ከሰዎች ጋር ለምንፈጥራቸው የትኛውም ግንኙነቶች በጣም አስፈላጊ ነገር ነው። እንደውም ታዋቂው ቢሊዮነር አንድ ጊዜ እንደዚህ ብሎ ነበር፣ ሰዎች ስለ አይኪው በጣም ያወራሉ፣ በዚህ ዘመን ግን ከአይኪው ይልቅ ኢኪው ዋጋ አለው ሲል ተናገረ። ኢኪው ማለት ደግሞ ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት፣ የስሜት ብስለት ማለት ነው። ስለዚህ ሰዎች በሥራ ቦታ፣ በቢዝነስ፣ በቤተሰብ መሃል ተመራጭ የሚያደርጋቸው የስሜታቸው ብልህነት ነው። የስሜት ብልህነት ማለት በእነሱ ላይ የሚፈጠረውን የትኛውንም ቀውስም ሆነ ደስታ የሚያስተናግዱበት ትክክለኛ መንገድ ማለት ነው። የስሜት ብስለት ሲኖራችሁ የጀመራችሁትን ጥረት ለምን ውጤት አልሰጠኝም ብላችሁ አታቆሙ። የስሜት ብስለት 4 ደረጃዎች አሉት። የመጀመሪያው ራስን መረዳት ነው፣ የራስን ስሜት ማወቅ ነው። ለምንድነው ስሜቴ ቶሎ ቶሎ የሚለዋወጠው? የሚሰማኝ ስሜት መንስኤው ወይም ደግሞ ለምን እንደተፈጠረ ማወቅ፣ አሁን ምን እየተሰማኝ እንደሆነ መግለጽ እችላለሁ ወይ ብላችሁ ራሳችሁን ጠይቁ። ይህን ጥያቄ መመለስ ከቻላችሁ ራሳችሁን ትረዱታላችሁ ማለት ነው። ሁለተኛው የስሜት ብስለት ደረጃ ራስን መቆጣጠር። የስሜታችሁ ሪሞት ያለው ማን ጋር ነው? ሰዎች በሚናገሩት ነገር ወይም በሁኔታዎች መለዋወጥ ምክንያት ስሜታችሁ ይለዋወጣል። እንደዛ ከሆነ የስሜታችሁ ሪሞት ሌላ ሰው ጋር ነው ማለት ነው። ሶስተኛው ሰዎችን መረዳት ነው። ሰዎች ምን ሊፈልጉ እንደሚችሉ ከሁኔታው፣ ከስሜታቸው፣ ፊታቸውን በማንበብ ቀድማችሁ መረዳት ከቻላችሁ የስሜት ብልህነት እናንተ ውስጥ አለ ማለት ነው። በአምስተኛነት የምናነሳው ደግሞ ራስን ማነቃቃት ነው። ይህ ጸባይ ስራችሁን እንዳታቆሙ፣ ከሰዎች ጋር ያላችሁን ግንኙነትም እንዳታበላሹት ያደርጋል። ጀማሪ ብቻ ሳይሆን ጨራሽም ያደርጋችኋል። አብዛኛው ማሳካት ያለባችሁ ነገሮች የሚደገፉት ወይም ደግሞ ለመቀጠላቸው ዋስትና የሚኖራቸው በእናንተ ላይ ነው። ለእናንተ ደግሞ ያላችሁት እናንተ ብቻ ናችሁ። አብዛኛውን ነገር የምታሸንፉት ብቻችሁን ታግላችሁ። ለዛ ነው ራሳችሁን ማነቃቃትን በሚገባ ማወቅና እንዴት ማድረግ እንደምትችሉ መረዳት የሚጠበቅባችሁ። ሰዎች በተነቃቃ ሰው አካባቢ መሰብሰብን ይወዳሉ። ተስፋ ባለው ሰው ዘንድ፣ በሚሰራ በአጠቃላይ ባልደከመው ሰው ዘንድ መሰብሰብን ይፈልጋሉ። ምክንያቱም በዛ ሰው ዘንድ ወይም ደግሞ በዚያ አካባቢ የሚፈጠረው ኢነርጂን ስለሚወዱት። የተነቃቃ ሰው የሚያጋባው ኢነርጂ እንድንነቃ የሚያደርግ ፖዚቲቭ ኢነርጂ። ሰዎች ድብርታቸው፣ ጭንቀታቸው ሁሉ በእንደዚህ አይነት ሰው አካባቢ ሲሆኑ ይወገድላቸዋል። ስለዚህ ይሄ በጣም ተፈላጊ የሚያደርገው ወሳኝ ባህሪ ነው ማለት ነው። ስድስተኛው ደግሞ ነፃ መሆን። ይህም ማለት ሁሉም የሰው ልጅ በሕግና በስነ ስርዓት ውስጥ ታጥሮ መኖርን አይወድም። የተከለከለውን በማድረግ ውስጥ የሚያገኘው ደስታ አለ። እንደውም ሰርቀው የጎረሱት ጉርሻ ይጣፍጣል ይባላል። ታዲያ ሰው በአንድ ጎኑ ሕግና ስርዓትን ሲያዋቅር፣ በሌላ ጎኑ ደግሞ ያንን ሕግ ማፍረስ ወይም መጣስ ይወዳል። ታዲያ ነፃ መሆን ሲባል ምን ማለት ነው? የሰው ልጅ እንዲፈቀድለት ለሚፈልገው ትንሽ ነፃነት የሚከፍለው ዋጋ ነው። ነፃ ሆኖ ሲባል ሁሉን በመጠንና በተገቢው መንገድ ማድረግ ማለት ነው። በስርዓት ብቻ ከታወቃችሁ ሰዎች እናንተ ጋር ሲሆኑ የሆነ ጭንቀት ስለሚሰማቸው እናንተ ጋር ለጉዳይ እንጂ አብሮ ለማሳለፍ የማይመርጧችሁ ትሆናላችሁ። ስለዚህ ነፃ ሁኑ። መሳቅ፣ መጫወትን አትፍሩ። ለቀልድ የምትፈሩ ሰዎች አትሁኑ። ሁልጊዜ በፕሮቶኮል ልብስ ብቻ አትታዩ። ካለባበስ፣ ካመጋገብ ጀምሮ አንዳንድ ጊዜ ዝቅ በሉ። ቀላል የሚባል የህይወት ስታይልን ተለማመዱ። ቋንቋችሁንም ቀላል አድርጉት። ለቀልድ፣ ለሳቅ፣ ለጨዋታ በሰዎች ዘንድ አትፈሩ። ሰዎች እናንተ ጋር ሲሆኑ ለሚሳሳቱት ለሳቅም ሆነ ለቀልዳቸው ከናንተ ዘንድ ትዝብትን የሚያተርፉ የሚመስል ስሜት እንዳይሰማቸው አድርጉ። ለብዙ ነገር ተመቹ። ይህ ነፃ መሆን በሰዎች ዘንድ ተፈላጊና ተወዳጅ ከሚያደርጓችሁ ጸባዮች ውስጥ አንደኛው ነው ማለት ነው። ሰባተኛው ደግሞ ሞካሪ መሆን። ይህ ጸባይ ብዙዎች እናንተን ካጠገባቸው ለማድረግ ብዙ የሚተጉበት ጸባይ ነው። ሞካሪ መሆን ወይም ደግሞ መሞከር የሚፈለግ ባህሪ ነው። መሞከር የሚባለውን ባህሪ መገንባት በእርግጥም ኃላፊነትን ከመውሰድ ጋር በቀጥታ ይገናኛል። ግን ሞካሪ መሆን ማለት ምናልባትም ባልተረጋገጠ ሐሳብ ወይም በአዲስ ነገር ላይ በድፍረት ኃላፊነት ወስዶ መሞከር። ሁልጊዜ የተለመደው መንገድ መኖርን አስወግዱ። ለአዲስ ነገር አእምሯችሁን ክፍት አድርጉ። አዲስ ሐሳብ፣ አዲስ መንገድን በመሞከር የሚመጣውን ኪሳራም ሆነ ውድቀት፣ ስኬትንም ሆነ ማሸነፍ ለመቀዳጀት አእምሯችሁ፣ ስነ ልቦናችሁንም አብቁ። ሁሌም በሰዎች ዘንድ አዲስ ሐሳብ አለ። ነገር ግን
በተግባርና በሐሳብ መካከል ያለውን ድልድይ ማፍረስ የጥቂቶች ብቻ ችሎታ ነው። ይህም ባህሪ ካላችሁ ሰዎች ወደ እናንተ ይሳባሉ። ተቀጥራችሁ የምትሰሩ እንኳን ብትሆኑ ያለቃችሁ ሕልውና ግን በእናንተ እጅ ላይ ይወድቃል። ምድር ላይ ሁሉም ለሚሞክር ሰው የያዘው ስድብም አድናቆትም አለ። እውነታው ግን ስድቡም ሆነ አድናቆቱ በሜዳው መሃል ለሚጫወቱት ብቻ ነው። በሌላ አማርኛ ትኩረት ሁሉ ወደ እናንተ ነው። ለስድብም ሆነ ለአድናቆት እናንተን መከተልና መመልከት ያስፈልጋል። ስለዚህ በዚህም ሆነ በዚያ ሞካሪ ሰዎች ተፈላጊ ናቸው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል ሰባተኛውን ባህሪ አሟልታችኋል ማለት ነው። ስምንተኛው ደግሞ ዲሲፕሊን ወይም ትጋት። ስለዚህ ባህሪ ብዙዎቻችን እናውቃለን። ነገር ግን በሀገር ደረጃ እንደ ሕዝብም አብዛኛው ላይ ያለው ስንፍና ደግሞ ይህ ነው። ይህ ነገሮችን እስከ መጨረሻው ታግሶ በትጋት የማድረግ ጥበብ ሲሆን እስኪ አስተውሉ። እናንተ እንኳን አጠገባችሁ ልታደርጓቸው ወይም ልታምኗቸው አብሯችሁ እንዲሰሩ የምትፈልጓቸው ሰዎች ምን አይነት ሰዎች ናቸው? በእርግጠኝነት ከአንድ ወር በፊት የሰጣችሁትን ስራ 2 ቀን ሲቀረው ጀምሮ ከሚያልከሰክሰው ሰው ይልቅ በመቶ እጥፍ አንድ ወሩን ሙሉ በትንሹ ተጠንቅቆ ሲሰራ የነበረውን ሰው ነው የምታዩት። ያ ደግሞ ዲሲፕሊን ነው። በአንድ ቀን ጂም ውስጥ ስፖርት በመስራት ሰውነትን መገንባት አይቻልም። በአንድ ቀን ምግብ ሰውነት አይወፍርም። ሁሌም ድግግሞሽን ይፈልጋል። ድግግሞሽ ደግሞ ትጋትና ጥናትን ይጠይቃል። ለዚህ ነው ዲሲፕሊን ያለው ሰው ስፖርት እሰራለሁ ባይልም ይታወቃል፣ ሰውነቱ ይናገራል። የዲሲፕሊን ተቃራኒው ደግሞ ስንፍና። ስንፍና ማለት ደግሞ ቀስ በቀስ በጆሮ መጥቶ የዛሬ ተግባሮቻችሁን ነገ እንድታደርጉ የሚነግራችሁ ወይም የሚያሳምናችሁ ትልቁ በሽታ ነው። ስለዚህ እንዴት ዲሲፕሊንን እንገንባ ካልን፣ አንደኛ የምትፈልጉትን ነገር ለይታችሁ ወቁ። ሁለተኛ ለምን እንደፈለጋችሁት ለይታችሁ ወቁ። ሶስተኛ ያን ነገር እንዳታደርጉ የሚጎታችሁን ነገር አስወግዱ። አራተኛ ለውጣችሁን ተመልከቱ። ስለዚህ ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል ዋናውን ጉዳይ ይዛችኋል ማለት ነው። ዘጠነኛው ትኩረታችሁን መጠበቅ ነው። ትኩረት ያላቸው ሰዎች የተረጋጉና የሚፈልጉትን የሚያውቁ ስለሆኑ ተፈላጊ ናቸው። በዙሪያ ያለው ነገር በሙሉ ጫጫታ ነው። ሁሉም ነገር እንደሚያስፈልጋችሁ ሊሰማችሁ ይችላል። በጥልቀት ካሰባችሁ ግን ለእናንተ የሚጠቅሟችሁ በጣም ጥቂቶች ናቸው። ብዙ ጓደኛ ይኖራቸዋል። አብዛኞቹ ግን ወይ የልብ ወዳጅ አይደሉም ወይም ጓደኛ ቢሆኑም ባይሆኑም ለእናንተ የሚቀንሱትም የሚጨምሩትም ነገር የለም። ብዙ ስራ ላይ ተፍ ልትሉ ትችላላችሁ። አብዛኛውን ገቢ የሚያመጣው ግን ሁለቱ ብቻ ይሆናል። አእምሮ ሲበተን ብዙ ርቀት መጓዝ ያቀታችኋል። ሰው ሁሉ ወደሚጓዝበት የምትቅበዘበዙ ከሆነ የምትጨብጡትን ነገር ታጣላችሁ። የራሳችሁ መንገድ፣ የራሳችሁ ትኩረት፣ እናንተ ብቻ በትኩረት የምትመለከቱት ነገር ሊኖራችሁ ይገባል። ምናልባትም በብዙ መዋከብ ውስጥም ብቻችሁን መቆም ሊጠበቅባችሁ ይችላል። እናንተን የሚፈልጉ ነገሮች ጥቂት አይደሉም። ነገር ግን እናንተ ስኬታማ ከሆናችሁ አንዱ ላይ ልታተኩሩ ይገባል። ሁለት ያባረረ አንድ አይዝም እንደሚባለው ትኩረቱን የጠበቀና የሚፈልገውን የሚያውቅ ሰው ያ የፈለገውን ነገር ያገኛል ማለት ነው። አስረኛውና የመጨረሻው ሁሌም ራስን ማስተማር። በኮሌጅና በትምህርት ቤት የምትማሩት አእምሮ ነገሮችን የሚያይበትን መንገድ እንዲቀርጽ፣ ራሳችሁን የምታስተምሩት ግን በፈለጋችሁ ዘርፍ ላይ ብቁና ተፈላጊ ለመሆን። ብዙ ሰው ዲግሪ ያለው ነገር ግን ስራ የለው። ስራ ያለው በቂ ደሞዝን ያገኛል። ሲቀጥል በአንድ ስራ ላይ በተመሳሳይ ደሞዝ ረጅም ዓመትን ያገለግላል። የዚህ ችግር መንስኤው ራስን አለማሻሻል። ከተመረቁ በኋላ እውቀት በቃኝ ማለት አንዳንዴ በአካዳሚው ብቻ እውነተኛ እውቀት አለ ብሎ ማሰብ ነው። የአብዛኛው ድርጅት መስራቾች የተማሩ አይደሉም፣ ወይም አንዳንዶቹ የሚፈልጉትን እውቀት ሲያገኙም ያቋርጡ ናቸው። ምክንያቱም ለወረቀት ብለው አልተማሩ። አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ ምንም ያልተማረ ሰው ይሻላል። ስለዚህ ዘወትር ራሳችሁን አስተምሩ፣ አሰልጥኑ። ራሳችሁን ስታስተምሩ ከማወቅም በላይ መረዳት ትጀምራላችሁ። በማወቅና በመረዳት መካከል ደግሞ ሰፊ ልዩነት አለ። ማወቅ አእምሮን በመረጃ መሙላት ሲሆን፣ መረዳት ግን ያወቀውን ነገር ገጣጥሞ አዲስ ነገርን ማምጣት መቻል፣ ወይም ለችግሮች መፍትሄ መፍጠር መቻል፣ ወይም ደግሞ አንድ ቦታ ተጣብቃችሁ መቆማችሁን ማወቅ ትችላላችሁ። ራሳችሁን የምታስተምሩበት ባህሪ ካላችሁ ደግሞ ተፈላጊ ሰዎች ባህሪያት መካከል አስረኛውን በእናንተ ውስጥ ይዛችኋል ማለት ነው። እንግዲህ በዛሬው መሰናዶ ተፈላጊ የሚባሉ ሰዎች የሚያሳዩአቸውን ባህሪያት ወይም ደግሞ
በሰዎች ዘንድ ተወዳጅና ተፈላጊ ለመሆን የምትፈልጉ ከሆነ መከተል የሚጠበቁባቸውን 10 በጥናትም በምርምርም የተረጋገጡ ወሳኝ ባህሪያትን ወደ እናንተ ያቀረብንበት መሰናዶ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች በመሰል መሰናዶቻችን ተመልሰን የምንገናኝ ይሆናል። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁን እንዲቀጥል በአክብሮት ጋበዝን። ሰዓቱን ግን በዚሁ አጠናቀናል። እናመሰግናለን።